ፊደላቶች አንድ አይነት ቤተሰብ ናቸው። ልክ እንደ መንታ ናቸው። የሚለያዩት በነጥብ ነው። ስማቸው በነጥብ ነው የምንለየው እንጂ ቁርአን ላይ ስንጽፋቸው ወይም ቁርአን ላይም ስናገኛቸው ቅርጻቸው ተመሳሳይ ነው። ለምሳሌ አንዱን ወኪሉን ባን እንውሰድና ሌላውን እንተው። ባ አሁን እግሩን ወደ ላይ ነው ያደረገው አይደል? መቼም አረብኛ የሚጻፈው ወደዚህ ስለሆነ ከባ ቀጥሎ ለምሳሌ ጂምን ልቀጥል ብል ይኸው ባ ጂም። አየኸው ባ አንድ እግሩን እኮ ነው ወደ ላይ ያደረገውን እግሩን ወደፊት ዘረጋ። ጀማል እየተከታተልከኝ ነው? እንኳን ደህና መጣ። ባ ጂም። ሁለተኛው መሃል ላይ ሲመጣ በሁለቱም በኩል እግሩን ይዘረጋል፣ በግራም በቀኝም። ለምሳሌ ከዚህ በኩል ካፍ ብትቀጥልና ከዚህ በኩል ላም ብትቀጥል አየኸው ባ መጨረሻ ሲመጣ ሁሉም ፊደል ወደ ነበረበት ነው እሺ የሚመለሰው። ዋና የሚያስፈልገው መጀመሪያና መሃል ነው። ስለዚህ አሁን ቅድም በተማርነው መሰረት ለምሳሌ አሁን ይሄ ከስር አንድ ነጥብ ስላለው ባ ነው። ሁለት ነጥብ ብናረገው ማን ሆነ? ያ ሆነ። ምክንያቱም ነጥብ እንጂ ቅርጹ አንድ ነው ብያለሁ። በመሰረቱ ሙሉ ቁርአን ላይ እንደዚህ ሲመጡ ይወልህ ሙሉ ቁርአን ላይ በቃል እንዲህ መጀመሪያ ሲመጡ እንደዚህ፣ መሃል ላይ ሲመጡ እንደዚህ፣ መጨረሻ ሲመጡ እንደዚህ ነገር ካየህ ምንም ነጥብ እንኳን ባይኖረው ልክ ቅድም ጂም የወፍ ጭንቅላት ይመስላል እንዳልነው ይህንንም ቅርጽ አይተህ ይህ ቅርጽ መገለጫው የባ ቤተሰብ ነው ትላለህ። የማን ነው? የባ ቤተሰብ ነው ትላለህ። ስለዚህ አንዳንድ ነጥብ ብናረግለት ባ፣ አይ ነጥቡ ከላይ ቢሆን ኑን፣ ከላይ 2 ነጥብ ቢኖር ታ፣ ከላይ 3 ነጥብ ቢኖር ሳ፣ ከስር 2 ነጥብ ቢኖር ያ እንላለን። ስለዚህ ግን ቅርጹን ብቻ እየው፣ ነጥቡን ትተኸው ቅርጹን ብቻ እይና ቁርአን ላይ እንፈልገው። መጀመሪያ እዚህ ጋር እየው። ጀማል ሰላም አለይኩም እንዴት ነህ? አሁን እዚህ ጋር አለን። እንዴት ነህ? እንኳን ደህና መጣ። አሁን ያን በምንወስድበት ጊዜ እስቲ ቅርጹን ተመልከቱትና እንደው ዊዛውት እኔ መጀመሪያ እንደውም ተማሪዎቹ የምጠይቀው ምንድን ነው ምንም ነጥብ ባይኖረው ተውት፣ ባይኖረው እንኳን የቅርጽ አቀማመጡን አይታችሁ እዚሽ ጋር ቁርጥ ብናረገው የቅርጽ አቀማመጡን አይታችሁ ይሁት እዚህ ጋር እንደዚህ ቢቆረጥ የማን ቤተሰብ ነው የምንለው? የባ ቤተሰብ ነው የምንለው። አሁን እንደዚህ ጂም ሊመጣ ሷድ ሊመጣ አይችልም። አይን ፋ ቋፍ እንዲህ ሊመጣ አይችልም። በቃ ሁሉም የራሱ መለያ ባህሪ ያለው። ከዛ በኋላ ነጥቡ ቅርጹን ካወቃችሁት በኋላ ስፔሲፊክ የምንለየው ነጥቡን። አሁን ነጥቡን መሰላችሁ 3ቱን ወንድማማቾች መንታ ልጆች አይተን የጋሽ መሐመድ ልጅ ናቸው ብለን አወቅን እኮ መልካቸውን አይተን። ግን ስፔሲፊክ አህመድ፣ መሐመድ፣ ዳውድ የሚባለው ስማቸው ማን እንደሆነ ለማወቅ ነጥባቸውን እንመለከታለን እንደማለት ነው። አሁን ከስር 2 ነጥብ ስላለው ያ ይሆናል። ከስር 1 ነጥብ ስላለው ባ ይሆናል። ከላይ 2 ነጥብ ስላለው ታ ይሆናል ማለት። ስለዚህ ቁርአን ላይም እችኑን ቅርጽ ነው የምንፈልገው። መሄድ እንችላለን። ቁርአን ላይ ተመልከት። እዚህ ጋር በምንመለከትበት ጊዜ 2 ነጥብ ያለው አገኘን። ያ ማለት ነው። ያ እዚህ ጋር ደግሞ 2 ፊደሎችን በተከታታይ አግኝተናል። የመጀመሪያው በእርግጠኝነት ባ ነው የምትሉት፣ ምክንያቱም ከስር 1 ነጥብ አለ። አሁን ባና ኑን ቢጥፋባችሁ ኖርማል ነው፣ ምክንያቱም ስደጋግሙት ዋናው ቅርጹ እንድትለዩት ነው። አሁን ከስር 1 ነጥብ ስላለው ባ እንለዋለን። ከዛ ሲቀጥል ያ እንለዋለን ማለት ነው።
ስለዚህ መጀመሪያ ላይም ሲመጡ መሀል ላይም ሲመጡ መጨረሻ ሲመጡ የምንለው ከዚህ በመነሳት ነው። ጀማል ይህች ፊደል ማን ናት? ማይክሮፎን ሚታር ይኸው ሁለት ፊደሎች አሉ። እናንተ ጋር አንድ ሰዓት ይቀራል። አዎ እኛ ጋር አንድ ሰዓት ይቀራል። እዚህ ጋር እስቲ ሁለቱም ማን ነው? ታታ ነው። ታታ ነው።